ከእግዚአብሔር መንግስት አንፃር ምንድነው የሚጨምረው? አንዳንዴ አገልጋይነት መጠቀም አድርጎ የሚያስቡ ሰዎች አሉ። አገልጋይነት መጥቀም ነው። መጥቀም፣ ሌሎችን መጥቀም፣ መትረፍ። ምን አገኛለሁ አይደለም፣ ምን ሰጣለሁ፣ ምን ይጠቀማለሁ፣ ሰውን ምን ይጠቅማለሁ። አቤት እግዚአብሔር ይሄን ማይንድ በዚህ ይሙላው። እስቲ ባካችሁ አሜን በሉ። የሆነ ቦታ ሄጄ ምንድነው የምሰጠው? እግዚአብሔር ከሰጠኝ ምንድነው የምሰጠው የሚል ሜንታሊቲ፣ ይሄ የኪንግደም ማይንድ ይባላል። የእግዚአብሔር መንግስት አሰራር ይሄ ነው። እኔ ጠቃሚ ነኝ፣ ጠቅማለሁ። ስለዚህ እኔ ደግሞ ማንን ወደልመ ሐዋርያው ጳውሎስን እኔ ባለፈው ነግራችሁ ከዚህ አይመስለኝ። እኔ ሐዋርያው ጳውሎስን በጣም ጓደኛ ላደርገው ፈልጌው ነበር። በጣም ሪሊ ነው የምላችሁ። እኔ በጣም ወደው አቤት እናንተም እንድታደርጉ አበረታታችሁ። በአካል ባታገኙት በመጽሐፉ ባዮግራፊውን በደንብ አንብቡ። ሐዋርያው ጳውሎስ በጣም ምርጥ ሰው፣ ክርስትናን አርፍዶ የጀመረ አሪፍ የጨረሰ ሰው የኔ ሞዴል ነው። ከኢየሱስ ቀጥሎ ሞዴል አደርገዋለሁ እና ቢሄድ ይላል ደስ ይለኛል። ከጌታ ጋር ለዘላለም እኖራለሁ። ብኖር ግን ጠቅማቸዋለሁ። እስቲ አሜን። እግዚአብሔር ጠቃሚ ሰው ያርጋችሁ። ጠቃሚ ሰው ሶስት አይነት ሰዎች አሉ ታውቃላችሁ። አንደኛው ሰው ኖሮ ማይጠቅም ሞቶ ቢሞት ይጎዳል። ኖሮ ማይጠቅም ሞቶ ይጎዳል። አይቺ ቴዎሎጂ ትንሽ ኮቪድ ውስጥ የገባች መልእክት ናት። እውነቴን ነው የምላችሁ። ኮቪድ እንደገባ ኮቪድ 19 ነው የሚባለው ወጎ እና ኮቪድ 19 ነው ይሄን መረዳት የገባ። ኖሮ ማይጠቅም ሞቶ ይጎዳል አፖስትል አለ ዙሪያ ላይ በጣም በብዙ ሰው ተከባል፣ ግን አይጠቅምም። ቢሞት ወይኔ ወይ አትልም፣ አታለቅስም። ሪል እኮ ነው፣ እውነት እኮ ነው የምናወራው። ከኖርክ ጠቃሚ ነው፣ ካልኖርክ እንደ ናባል አይነት ማለት መጽሐፍ ቅዱስ ላይ ቆአለ አንተ ምናምን ተይርቹ ባለቤት እማትጠቅም ማለት ነው። እግዚአብሔር እንደዚህ መዘመናችሁን አርገው። ከኖርክ ለጥቅም፣ ለመጥቀም፣ ለማገዝ፣ ለመጨመር ቸርቹን ከእንግዲህም ላይ የሆነ ነገር ኢንቨስት ለማድረግ እስቲ ባካችሁ አሜን። ግጥም ማንበብ ራሱ በእግዚአብሔር መንግስት ላይ ዋጋ አለው። እስቲ አጨብጭባችሁ አሜን በሉ። መድረክ ይዞ ማገልገል ብቻ አይደለም፣ ግጥም ማንበብ እንኳን በእግዚአብሔር ዘንድ ምን አለው? ዋጋ አለው። ቫልዩ አድ ማድረግ ነው። ኖሮ ማይጠቅም ሞቶ አይጎዳም። እኔን አይጎዳኝም። አሁን ከሄደ ይሄድ በሰላም። ዙሪያዬ ላይ አለ ካልጠቀመኝ ይሄዳ። ለሱ ነው ለቅሶ ብዬ ምንም ክብር ለኢየሱስ ይሁን። አንዳንድ ሰው ደግሞ ኖሮ የሚጎዳ ሞቶም ይጠቅማል። ሃሌሉያ። ኖረ ካልጠቀምክ ሞቴ ተጠቅማለህ። አይዞ መርምሩ ህይወታችሁን። እንዴት ነው ብላችሁ አንዳንድ ሰው ኖሮ ይጎዳል፣ ሞቶ ግን የሳኦል አይነት ሰው ማለት ነው። ሲኖር አሳዳጅ ነው፣ ሲኖር ነፍስ በቃ የተቀባ ሁሉ አሳዳጅ፣ የሳኦል አይነት መንፈስ። አያችሁ፣ ከኖርክ ጥቅም፣ ካልኖርክ ሰፈር ላይ ማጠቀም፣ ከተማ ላይ ማጠቀም፣ ዝም ብለህ የቦርኮ መንፈስ ወጋው። ዘመን የሚጨርስ ጊዜ የሚጨርስ ምን ያደርጋል? እግዚአብሔር ምስክሬ ነው። ጌታ እኔን ማይፈልገ ግን በእኔ ላይ ማይሰራ ሆነ እኔ ምን ሰራ? የዓላማ ሰዎች ሁሉ። አገልጋይነት ማለት መጥቀም ነው። አገልጋይነት መስጠት ነው። አገልጋይነት ሼር ማድረግ ነው። ኢየሱስ ጌታ ነው። እስቲ አሜን በሉ። ኖሮ የሚጎዳ ሞቶ የሚጠቅም የሳኦል አይነት ነው። ሳኦል ሲሞት ዳዊት ብቅ አለ። ሶስተኛው ሞቶ ይጎዳል፣ ኖሮ ይጠቅማል። ሐዋርያው ጳውሎስ አገልጋይነት ማለት መጥቀም ነው። ኪንግደም የኪንግደም ሜንታሊቲ ኪንግደምን ማዕከል ያደረገ ህይወት ማለት ነው። እሺ በሚገባችሁ ቋንቋ እስቲ ቀና ብላችሁ ዛሬ እንዴት ነው ያለባበሰ? ጥሩ ነው? የሆነ ማች አልበዛም? ማች ነገር አለው። ላሳያችሁ። ጥሩ ነው፣ ግን ቆንጆ ያደረገው
ልብሱ ሳይሆን አለባበሴ ነው። አሁን ታች ያለውን ቦዲዬን ላይ በዚህ በሸሚዙ ላይ ቢደርብ ጤናማ ነኝ ወይ? ታች ያለው አንደር ፓንቴን ሱሪ ላይ አድርጌ ብመጣ ትቀበሉኛላችሁ? ወይኔ ሰሞኑ ነበር ኡጋንዳ ገባው አበደ ነው የምትሉት። አብጄ እኮ አይደለም አለባበሴ ነው ጤነኛ ያለው ነው። በኪንግደም ሜንታሊቲ መካከል ከእግዚአብሔር መንግስት አስቀድመ ሌላ ስትፈልግ እግዚአብሔር በሰማይ ቁጭ ወይኔ እብዷ ልጄ። እግዚአብሔር ኪንግደሙን ባስቀደመ ቅኝት ይባርካችሁ። እስቲ አሜን በሉ። የእግዚአብሔር መንግስት ፊተኛ አድርጉ። የእግዚአብሔር መንግስት ቀዳሚ አድርጉ። ከኔ ይልቅ መንግስቱ፣ ከቤቴ ይልቅ መንግስቱ፣ ከኑሮ ይልቅ መንግስቱ። ባካችሁ አሜን በሉ። የእግዚአብሔርን ኪንግደም ቀዳሚ ስታደርጉ ነው ቀዳሚ የምትሆኑት። የመጨረሻው የጥበብ ሁሉ መጀመሪያ አይልም ማንን መፍራት ነው? አየ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ያልተፈጠረበት ሰው እግዚአብሔር እንዴት ሊያከብረው ይችላል? እንዴት ቀዳሚ ሊያደርገው ይችላል? አየ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነው። እግዚአብሔርን መፍራት። አጠገባችሁ ያለውን ሰው እንዲህ ብላችሁ ንገሩኝ፣ ደፋር አትሁን በሉት። ተርጉማችሁም ቢሆን ንገሩ፣ ደፋር አትሁን በሉት። እግዚአብሔርን ፍራ በሉ። እግዚአብሔር ከሊደር ወይም ከመሪ ከአገልጋይ ከጤናማ ክርስቲያን ማጣት የማይፈልገው ነገር ቢኖር እግዚአብሔርን መፍራት ነው። እግዚአብሔርን መፍራት፣ እግዚአብሔርን መፍራት። ከእግዚአብሔር ውጪ የምንደበቅባቸው ዋሻዎች አንድ ቀን እርቃናችን ያስቀሩናል። እግዚአብሔርን ባልፈረንባቸው እግዚአብሔርን ሳንፈራ ሳንሰማ የምንጓዝባቸው የጉዞ መንገዶቻችን አንድ ቀን እርቃናችን ያስቀሩናል። ከአዳም ሕይወት ተማሩ። የሰይጣን ታርጌቱ አዳምን ከገነት አይደለም ያወጣው፣ ከእግዚአብሔር ህልውና ነው ያወጣው። አዳም አዳም ብሎ ጠራ። አንተ ያዘዝካትን ትእዛዝን በመተላለፍ ድምጽን ሰምቼ ፈራው፣ ቅጠልም ለበስኩ፣ ራቁቴን ነኝ አለው። ራቁትን እንደሆንክ ማን ነገረ? በገነት ውስጥ ነው ራቁትን የነበረው እንጂ ከገነት ነው አይደለም የወጣው። የሰይጣን ዓላማ አንተን ከቸርች መውጣት አይደለም፣ ከእግዚአብሔር ፕሬዘንስ ውጪ ያደርጋል። ከእግዚአብሔር ዓላማ ውጪ ያደርጋል። እግዚአብሔር ላንተ ካየለው ከመልካም ነገር ውጪ ያደርጋል። እግዚአብሔር አለመፍራት እሱ ነው ትልቁ። እግዚአብሔር ይጠብቃችሁ። አሜን በሉ። ድገሙና ሰልሱና እግዚአብሔር መፍራት ከቤታችሁ አይታጣ፣ ከአገልግሎታችሁ አይታጣ፣ በትዳራችሁ መካከል አይታጣ፣ በመስራችሁ መካከል አይታጣ። እግዚአብሔር መፍራት ክብር ነው። ያንድ ያገልጋይ ሚስት ሁሌ ታስቀነኛለች። ባሪያ አለች ኮራ ብላ፣ ባሪያ እግዚአብሔር እንደሚፈራ አንተ ታውቃለህ አለች። ኤልሳ ጋር መጣ። ሲያገለግል አላጭበረበረም፣ ሲያገለግል አላምታታም፣ ሲያገለግል ከማንም ጉቦ አልበላም። ሰው ስለሆነ እዳ ውስጥ ገባ። እቺን ቃል እንደው በጌታ አጠገባችሁ ጨበጥ አድርጉና አገልጋይ ሰው ነው በሉ። ድገሙ፣ ሰልሱ። አገልጋይ ሰው ነው። መልአክ አድርጎ የሚያስቡ ሰዎች አሉ። አገልጋይ መልአክ አይደለም፣ ሰው ነው። እኛ ሰው አይደለም። እና እያገለገለ ልጆቹ ለማኖር አቅም ሲያጣ ብድሩ ውስጥ ገባ። ብድሩን ሳይከፍል ሞተ። ብድሩ የተቀበለ ሰውዬ ልጆቹንም ባለቤቱንም ጭምር በእዳ በባሪያ መልክ ሊገዛ ፈለገ። እቺ ደግሞ የገባት ናት። ወደ እግዚአብሔር ሰው ጋር መጣችና አንተ ታውቃለች፣ አዎ ባሌ እግዚአብሔር እንደሚፈራ፣ ስለዚህ በሰማይ የተቀመጠልኝ አካውንት አለ ይመንዘርልኝ። ምን አይነት አካውንት? እግዚአብሔር መፍራት። እስቲ ባካችሁ አሜን። ስለ እግዚአብሔር ያሳያችሁት ቅንነት ተመዝግቦላችኋል። እግዚአብሔር መፍራታችሁ ተመዝግቦላችኋል። እስቲ ባካችሁ አሜን በሉ። እግዚአብሔርን እየፈራችሁ ስትኖሩ ይመዘገብላችኋል። አንድ ቀን መንፈስ ቅዱስ መንዝሮ ይሰጣችኋል። ተመነዘረላት። ለሷም ለልጆቿም ለከተማ የሚበቃ ዘይት ተለቀቀላት። እግዚአብሔር መፍራት ጥበብ ነው።
እግዚአብሔር መፍራት ማስተዋል ነው። እግዚአብሔር መፍራት እድሜን ያረዝማል። እድሜ መርዘሚያ መድኃኒት የኤችአይቪ መድኃኒት ሰዎች ብሎ ነው። እድሜ መርዘሚያ መድኃኒት እግዚአብሔር መፍራት ነው። እግዚአብሔር እድሜን ያስረዝማል። ረጅም እድሜ ጠገበ መኖር ከፈለክ ፍራው እግዚአብሔርን። ሃሌሉያ ጌታ ይባርከኝ። እኔን 7 ጊዜ ይባርከኝ። እውነት ነው ማውራው። እንደምንም ብዬ እደርስበታለሁ በሚል ክርስትና የት ማንደርስ? እንደምንም ተብሎ የሚደረስ ክርስትና የለም። ይኖራል። ክርስትና ኑሮ ይጠይቃል። እስቲ አሜን በሉ። አገልግሎት ኑሮ ይጠይቃል። ያልኖርከውን ለማን ነው የምታወራው? ጠብ አይልም። እግዚአብሔር ምስክሬ ነው። ይሄ መድረክ ይፈርዳል። የሌለኝን ህይወት አላወራችሁ። ያልተማርኩትንም ያላስተማረኝን አይደለም አወራችሁ። ስንት እድሎች ሲመጡ አባ አለበት አንተ ዝም ካለ እኛም ዝም ይመጣል። ኦፖርቹኒቲ ቀጭቋ ያለ ነው የሚመጣው። ደግሞ ሲመጣ ቀጭቋ አባ አለ ዝም ካለ እኛም ዝም። ስለ ኢየሱስ ይመሰክር። እግዚአብሔር መፍራቱ አይደል? እግዚአብሔር መፍራቱ አቤት! እግዚአብሔር በዚህ ባርካችሁ። እስቲ አሜን በሉ። ከዚህ ቀን ጀምራችሁ ዩኒክ ሁኑ። እግዚአብሔርን ፍሩ። ቃሉን ቀዳሚ አድርጉ። አስተሳሰባችሁ ኪንግደም አስተሳሰብ ይሁን። ያኔ አትጠራጠሩ። እግዚአብሔር ፊተኛ ያረጋችኋል፣ መሪ ያረጋችኋል። እስቲ አጨብጭባችሁ አሜን በሉ ባካችሁ። ይሄ አስተሳሰብ እግዚአብሔርን ያስቀደመ አስተሳሰብ፣ እግዚአብሔርን ፊተኛ ያረጋ አስተሳሰብ፣ ኪንግደሙን ቀዳሚ ያረጋ አስተሳሰብ ፊተኛ ያረጋል። የመጀመሪያው ፒላር የመጀመሪያው ጎማ ይሄ ነው። ባይዘው እግዚአብሔርን መፍራት ውጤት እኮ አለው። ውጤት አለው። እግዚአብሔርን መፍራት ውጤት አለው። አንደኛው በረከት ነው። ብሌሲንግ። እግዚአብሔር በመፍራት የምትባረከው በረከት አለ። በቃ ትባረካለህ። ብሌስ ያደርጋል እግዚአብሔር በህይወት በኑሮ በእያንዳንዱ ነገር ፕሮስፔር ታደርጋለህ። መቼ? ይሄን እግዚአብሔር ስትፈራ ነው። ያው እኛ ጋር ምን መሰለ አበሻዎች የጠየቅነው ነገር ቶሎ ካልተመለሰ ያሰብራት ነገር ኢሚዲየትሊ አክሽን ወስዶ ጊዜ ካልሰጠ እግዚአብሔር ለራሱ ምንዝት ስንት ሰዎች አለ። እኔ ያንተ ባሪ አገልጋይ ሆኜ እስካሁን ጠብቀ ዝም ብላ ልሄድ ነው። ሂጂ። አው እግዚአብሔር በሚጸኑት ነው የሚደሰተው። ይሄም ያልፋል። እስቲ አሜን። ስንት ግደለን ብለን ጸልያችሁ ይሁን። እኔ በበኩሌ እግዚአብሔር ጸሎቴን አንዳንዱ ጸሎት አልፎ ስለሚሰማው እንጂ ጸሎታችን ሁሉ ቢሰማ እዚህ ቤት አንድ ሰው የለም። ውሰደኝ ግደለኝ ያላለ ማን አለ? ጌታ እንደው አንዳንዱ እያለፈው ስለሚሰማ ልጅ ያው ያለ ስለሚሰማ አባት አይደል? ክብር ለኢየሱስ ይሁን። እስቲ አሜን። እግዚአብሔር መፍራት ፈተና ነው። አዎ ዋጋ ያስከፍላል። አዎ ግን ምን አለው? በረከት አለው። የእግዚአብሔር ክብርም እንደሱ ነው። እንደ ግሉኮስ ጠብታ ነው። ታውቃላችሁ? የእግዚአብሔር ነገር እንደ ግሉኮስ ጠብታ ነው። አሁን ግሉኮስ ታማችሁ ሄዳችሁ እዚህ ጋር ታስረው ጠብስል ህይወት የሚሰጥ ይመስላል። ታገግማለን። እኔ ኢየሱስ ጌታ ነው። በሀብትሽ ነው ያየሁት። እና ሀብትሽ ጋር የሆነ ሰሞኑ ስንመጣ የሆነ ነገር አልተመቸውም። አየሩ ተጋጨና ምን ሆናል? ለኔ ግሉኮስ አምጡ ይላል። እኔ የግሉኮስ ጥቅሙ ስለማላቅ ያቀዋል እሱ። አሁን እዛ አሁን ጠብ የሚል ነገር ህይወት የሚሰጥ ይመስላል። አይመስልም። ግን አቅም የእግዚአብሔር ነገር ጠብታ ነው። ጠብ ስትል እየሞላ እስቲ አሜን በሉ። እየሞላ አቅም እየሰጠ ኃይል እየሰጠ ቀኛችሁ ከፍ አድርጉ። ቀኛችሁ ከፍ ልባርካችሁ። በዚህ ክፉ ዘመን እግዚአብሔርን በመፍራት እግዚአብሔር ይባርካችሁ። መንግስቱን በማስቀደም እግዚአብሔር ይባርካችሁ። ቃሉን ቀዳሚ በማድረግ እግዚአብሔር ይባርካችሁ። እግዚአብሔርን መጀመሪያ በማድረግ እግዚአብሔር ይባርካችሁ። አጨብጭባችሁ አሜን በሉ። በብዙዎች ዘንድ ተፈልጎ የታጣ ነገር እናንተ ቤት ይገኝ፣ አንቺ ቤት ይገኝ። በዘመኑ መጨረሻ መካከል እግዚአብሔር ከሰው ልጆች ማጣት የማይፈልገው ነገር the fear of Lord እግዚአብሔር መፍራት እግዚአብሔር ማጣት አይፈልግም። አይታጣ ምን አይታጣ? እግዚአብሔር መፍራት አይታጣ። ብሌሲንጉ አለው እግዚአብሔር መፍራት።
ቅድም እንደነገርኩ ዘመን ታረዝማለች። ሶስተኛው ከሞት ወጥመድ ያስመልጣል። ድንገት ሰይጣን ላንተ የደገሰው ድግስ ላይ እንዳትገባ ይከለክላል። እስቲ አሜን። አይ ድግስ ተዘጋጅቶ ድግሱ ላይ ኖ ይላል። አንዳንዴ እግዚአብሔር መፍራት ድንገት ሰይጣን ባንተ ላይ ያጠመደው ወጥመድ ያስመልጣል። ከሞት ወጥመድ ምናመልጥበት ነው እግዚአብሔር መፍራት። አንደኛ ምሳሌ 14:27 19:23 መጽሐፉ እግዚአብሔር መፍራት ወደ ህይወት ይመራል አይልም? ወዴት ይመራል? ወደ ህይወት ይመራል። የሚፈራም ሰው ጠግቦ ይኖራል። ብሌሲንግ ነው። የመጀመሪያው ጎማ ነው ይሄ። እግዚአብሔርን ቀዳሚ ማድረግ፣ በሱ ውስጥ ቃሉን ቀዳሚ፣ መንግስቱን ቀዳሚ፣ እግዚአብሔር መፍራት ቀዳሚ ማድረግ። ሁለተኛው ጎማ አሁን ከዚህ በኋላ ድፍ እየሰጠው ሄዳለሁ። ምክንያቱም አገልጋዮችም ስለሆናችሁ ሁለተኛው ጎማ እምነት ይባላል። እምነት የሌለው ሰው ምንም ሊያደርግ አይችልም። ደግሞ ሊደር ሆኖ ፌስፉል ካልሆነ ምንም ሊያንቀሳቅስ አይችልም። የትኛውም ነገር የሚንቀሳቀሰው በእምነት ነው። በእምነት ህይወታችሁን ልታንቀሳቅሱ አየ አንደኛው ህይወትን ባላንስ የምናደርግበት አንደኛው ጎማ ፌስፉልነስ እምነት፣ በእምነት መሞላት። ሁሉም ነገር ኖሮ እምነት ግን ከሌለ ምንም ነገር ልታደርግ አትችልም። ሁሉም ነገር ፉል ናውሌጅ፣ ፉል አንደርስታንዲንግ፣ ፉል ዊዝደም ሁሉ ኖሮ ግን የመብረሪያዋ ክንፍ እምነት ይባላለች። እውቀት ኖሮ ማስተዋል ኖሮ ጥበብ ኖሮ ግን ምትበረው በእምነት ነው። እግዚአብሔር በእምነት ይባርካችሁ። እስቲ አማኞች እግዚአብሔር ያርጋችሁ። እስቲ እምነት በሉ ባካችሁ። እምነት ፌስፉልነስ፣ በእምነት የተሞላ አምነው መናገር። አሁን ትላንትና አፖስትል ሲያወራ ነበርና በእምነት ስለ እምነት ሲያወራ ነበር። ያው ለምን እሱ ለኛ እንዳልተረጎመ በኋላ ቤት ገባ እንጠይቃለን እንጂ ስለ እምነት እናንተ በጣም ለእናንተ በሚገባችሁ ቋንቋ ሲያወራ ነበር። ግን ለኛ ትንሽ ጌታ ይባርክ። እሺ እምነት ማለት ባጭር ቃል እጅ ነው። እምነት ማለት ባጭር ቃል እጅ ነው። እጅ የሌለው ሰው መቀበልን መስጠትም ልክ እንደዚህ ነው። እምነት የሌለው ሰው ምንም ማድረግ አይችልም። ከእግዚአብሔር የተቀበልነው ነገር የምንሰጥበት እምነት ነው የሚባለው። ያለ እምነት ደግሞ እግዚአብሔርን ደስ ልታሰኙሉ አትችሉ። የእግዚአብሔር ደስታ በእናንተ ላይ ሆኖ ስታምኑ፣ አማኞች ስትሆኑ፣ በእውቀት ብቻ ተጠቅጥቃችሁ ጀላቴ በረዶ ሰረ ጀላቴ እንድትሆኑ አይፈልግም። በእምነት የተሞላ ማንነት ይፈልጋል። ጌታ ኢየሱስ ክርስቶስ በአራተኛው ቀን በጣም የሚወደዋቸው ቤተሰቦቹ መካከል አንደኛው አልዓዛር ሞቶ ወንድሞቹና እህቶቹ ጋር መጣ። ማርታ አገኘ። አንተ ብትኖር ኖሮ፣ አንተ እዚህ ብትኖር ኖሮ ወንድማችን ባልሞተ ነበር፣ ባልተቀበረ ነበር ስል እንዲህ አላት። ወንድምሽ ይነሳል አላት። ስላት ጂሰስ አይናው አለችው። ሃይ አይናው እኮ ናት ጉድ የምታደርገን። ያውቃለሁ መንፈሳዊ ሰው ከባድ ነው። መንፈሳዊ ዓለም ላይ አውቃለሁ ሰውን የሚያዋጣው አምናለሁ ነው። እስቲ አሜን። አምናለሁ ነው። ወንድምሽ ይነሳል በትንሳኤ ጊዜ መጨረሻ ላይ እንደምነሳ ብታምኚ ኖሮ የእግዚአብሔር ክብር እንደምታይ አልነገርኩሽም? የነገርኩሽን ብታምኚ ኖሮ እመኑ። አየ በእምነት ነው ነገሮቻችን የምናንቀሳቅሰው። አየ ይሄ ነው አንደኛው ጎማ። እምነት የሌለው ሰው መስጠት መቀበል አይችልም። ታውቃላችሁ አንዳንድ ሰው በእምነት ሞልቶ መጣ የሚሆን ይመስላል። ያስ ጎማ የሚያስተነፍስ መንፈስ ወጋው ይሆናል ብለህ ከተነሳ ይሆናል። አንዳንድ ሰዎች ታውቃላችሁ ጓደኞቻችን ጎማ የሚያስተነፍሱ ናቸው። እየበረርክ ስትሄድ አስበህበት ነው ይላል። አንቺ እኮ በቤትሽ አስበሽ ደምድመሽ ይሄ ነገር እንደዚህ ያደርጋሉ ብለሽ በእምነት ሞልተሽ በኃይል ተሞልተሽ ስትሄጂ አስበሽበት ነው ይላል። አዎ አስበህበታለሁ ብለሽ መሄድ ነው እንጂ ጎማሽን አንተ አስተንፍሰሽ አንቺም ወደ ኋላ ወጋው።
እምነታችሁን ጠብቁ። እምነት ይኖራችሁ። ማንኛውም ነገር በእምነት አድርጉ። ያለ እምነት እግዚአብሔር ልንደሰት አንችልም። ያለ እምነት እግዚአብሔርን ክብር ልናይ አንችልም። ያለ እምነት ልንፈወስ አንችልም። ያለ እምነት ልንጭንም አንችልም። አየ ያው እኔ ሰባኪ ነኝ፣ አስተማሪ ነኝ። አልፎ አልፎ ጌታ መንፈስ በነቢያት ስፒሪት ይገናኛል እንጂ እንደ ነብይ አይደለሁም። እኔ ነብይ ከወጣ ነብይ ነው ያያል። እኔ ጥቂት ነው ማየው። ጌታ ይመስገን ሲገልጥልኝ አያለው። እሷንም እንትን ያደርጋለሁ። እና አንድ ቀን የሆነ ትልቅ ቸርች ያገለገልኩ የሆነ ትልቅ ሰውዬ ነው ተነስ በለው ይለኛል። ከዛስ እኔ ደግሞ ከተነስ በኋላ ሚለውን ነው የምፈልገው። ደጋግሞ መንፈስ ቅዱስ እየሰበኩ ነው ተነስ በለው። ከዛስ እየሰበኩ ከመንፈሴ ጋር አወራለሁ። አሁንም ወደዛ ሄጄ ሲመጣ ትልቅ ነው መድረኩ። ወደዛ ደርሼ ወደ ሲመጣ አሁንም ሰውየው ያሳይና ተነስ ብሎ ይለኛል። እምነት የተፈተነ ነው ምን አገባን ብዬ ሰውየው ትልቅ ሰው ነው ተነስ ሲል ከሽንት ቤት ወርቆ ሰውየው መነሳት አይችልም። ሽንት ቤት ገብቶ ወርቋል፣ እግሩ አይሰራም። ተነስ ብለው ብትል እኮ ይገባኛል። ምናልባት ይጠራጠራል ብሎ ስላሰበ ሊሆን ይችላል። ጌታ አንዳንዴ እኮ አይ ጌታ ተነስ ነው። ጌታ ኢየሱስ ምስክሬ ነው። ልክ ተነስ ሲል ሰውየው ላይ እምነት ገባበት፣ ኃይል ገባበት። የማይራመደው ሰው የተራመደ ቤቱ ተናወጠ። እኔ ራሱ ብዙ አልገባኝም። እኔ ተነስ ነው። ከዛ መጡ እንዴ መራመድ እኮ ሽንት ቤት ወርቆ እግሩ ጌታ ነው። እምነቶቻችን በእምነት ካላልክ አይሆንም። እኔ ያው ፕሮፌት ጋር ብዙ ስናገለግል እምነት ያስፈልጋል ይላል። አንዳንድ ነገሮች እምነት ይጠይቃሉ። እኔ አረጋግጬ የሆነ ነገር ነው አይደል? አው ከዛ መልኩ ምን ብዬ ነው ያው ፈሪ ነኝ። ጌታ ይመስገን እየፈራው ነውና ግን ፌስፉልነስ እምነት ለመጫን ታውቃለህ፣ አገልጋይ ታውቃለህ፣ ሬሳ ላይ ለመጫን አንዳንድ ደፋር ነው። ለራሱ ግን አያምንም። አገልጋይ ለራስ አያምንም። ሬሳ ላይ ይጭናል፣ የሞተ ነገር ላይ እጁን ለራሱ ግን አንዳንድ ደግሞ አገልጋይ ማያምናል። እያጠነ ካህን የሆነ አይደል? ዘካርያስ ሚስት ኤልሳቤጥ የዛሬ ዓመት ይሄ እንዴት ይሆናል? ወጋው። ይሄን መንፈስ ለኛም ይሰራል። አጠገብ ያለው ላንተም ይሰራል በሉ። እምነት ላንተም ይሰራል። ለሰው ብቻ አይደለም ለኔም ይሰራል። እምነት እናገራለሁ ይሆንልሃል ማለት ነው። አየ እምነት ይፈልጋል። እምነት እጅ መጫን ከእምነት ጋር ነው እኮ። አየ እምነት መጨመር ያለበት ያኔ ነው። እምነት የሌለው ሰው ምንም ማድረግ አይችልም። ያ ሰውዬ አባቴ እግሩ እንዲህ ያረጋ በቃ እኔም እምነቴን ሊፍታ ባረጋ። ክብር ለኢየሱስ ይሁን። እውነቱን መናገር ጥሩ ነው።